ካገባሽ በኋላ ይግባኝ የለም። አሜን ነው። ገብተሽላ መቀጠል ነው በቃ። አሜን በይ። በቃ እሱ ነው ራስሽ፣ እሱ ነው ያንቺ ጀግና፣ እሱ ነው ያንቺ ወንድ። አሜን። እሷ ናት ያንተንት። በቃ አለቀ። አሜን አትልም? በቃ መርሳት የለብም። ቆመ እንዳደርክ እሷን እያሰብክ ያኔ እሷ አገኛት ቁጭ ነበረች፣ አሁን ወፈረች። አንተን የልጅ አባት አረጋለሁ ብላ ነው ተንከባኳ ያቆየችውን ሼፕ የለቀቀችልህ። ውለታዋ እንዳትረሳ። ሪስፔክት ትዳራችሁን ጠብቁት ከልጆቻችሁ ጋር እንጂ ያድርጉ። ቅድም እንዳልኩት አንዳንዱ ቤት ሲገባ እዚህ ያለኝ እኔ ገና ልጆቼ ድምጼን ከከተንበሪ ሲሰሙት ቤቱ ረጠጥ ነው የሚለው። በሱ ቤት ልጆቼ አክብረውኛል ማለቱ ነው። አሁን አንተ አባትና 50 አለቃ አልኩት እንዴ ስትወጣ ካልተለቀሰልህ፣ ስትመጣ ጸጥ ያለ ቤት ካልጮህልህ፣ አንተ ስትመጣ ልጆች አልጋ ስር ከገቡ ስትሞት አያውቁም። ስለ አባት ሲወራ አናውቀውም። ሲመጣ አልጋ ስር ነበርን ነው የሚሉት። ነግሬሃለሁ። ተጫወት ከልጆች ጋር። ደርሶሃል ከቤ